ዘመናችሁ እንዲባል። እሺ ዘመኑ የምንድነው? የአምልኮ ዘመን። የአምልኮ ዘመን ነው ማለት እግዚአብሔር የማያመልኩ ሰዎች አቅም ሊኖራቸው አይችልም ማለት። ስለዚህ አሁን ዛሬ ትንሽ የምናየው በአምልኮ ውስጥ እግዚአብሔር ያዘጋጀልን በረከት፣ እግዚአብሔርን ስናመልክ የዋቀ ፈኑ አጭቴሰት ዋቀዮን ኤበኑ ካይር የዛ በረከት ህጋዊ ተጠቃሚ ነውናል። እግዚአብሔር ሲባርክ እግዚአብሔር አምላክ በትክክል በበረከት ህይወት ውስጥ እንድንመላለስ እግዚአብሔር አንዱ ያስቀመጠላችሁ ምንድነው? አምልኮ። ስለዚህ ስናመልክ ህይወታችን ላይ ምን እንዲሆን ነው የምንማረው? እና ይሄ ጣል ያደረኩላችሁን ሐሳብ ለተሳሳቱ ወንድሞቻችን በጌታ ፍቅር አስረዱልን። ለተሳሳቱ ነው የምለው፣ ለተሳሳቱ ወንድሞቻችን በጌታ ፍቅር አስረዱልን። እና ደግሞ አይ ተጠራጥረው ደግሞ እኛ አይደለንም እኛ የጌታ ልጆች አይደለንም ካሉ ምንም ማድረግ አይቻልም። እኔ በግድ የጌታ ልጆች ናችሁ ብዬ አላሳምንም። አይደለንም አሉ አይደለንም ምንም ማድረግ አይቻልም። ግን ጌታ ያለኝን ተናግሬያለሁ። የጌታ ልጆች በተለያየ ነገር ተጠምደዋል። ኑ ተመለሱ፣ የእግዚአብሔርን አጀንዳ አከናውነዋል እንጂ እግዚአብሔር ልጆች አይደላችሁም አላለም። እንደሱ ካለማ እኔ ራሱ እዚህ ጋር ምን አደርጋለሁ? ለምን አገለግላለሁ? ምን ልፈልግ ነው መጣው? ቤቴ ቁጭ አለ። ልጆቹ ካልሆናችሁ ሲጀመር ለምን ልሳት ስትናገሩ የት ነው ያመጣችሁት? እንደ ረፉ አይደለም ልጆች አይደላችሁም ናችሁ። ስለዚህ የጌታ ልጆች ስለሆናችሁ እንደ ጌታ ልጆች ተረዱ። እግዚአብሔር ይባርካችሁ። እሺ እግዚአብሔርን ስታመልኩ ይሁንላችሁ። ዘው ዘጸአት ምዕራፍ 23 ላይ ነው ያለው። ዘጸአት ምዕራፍ 23 ላይ ነው ያለው። ባቀዩን ስናይፕስ ኤፒፋማ ሴረበው እና ሜካ ከነው ፍረት ባቀዩን ስናይፕስ ጉዳ። ስለዚህ በደንብ ጨርሳችሁ ስሙ። እግዚአብሔር ውጤት የሌለው ነገር አላዘዘንም፣ አያዝምም። ውጤት የሌለውን ነገር እግዚአብሔር አድርጉም አላለም። እያንዳንዱ እግዚአብሔር ያዘዘን ነገር ውጤት አለ። እግዚአብሔር ካዘዘው ደግሞ ተቃራኒ መሆንም ደግሞ ውጤት አለ። ለምሳሌ ለጽድቅ መኖርም ውጤት አለው፣ ለኃጢአት መኖርም ውጤት አለ። መሳደብም ውጤት አለው፣ መመረቅም ውጤት አለ። ለምሳሌ ኃጢአት ውጤት አለው። የኃጢአት ውጤት ምንድነው? ሮሜ ምዕራፍ 6 ላይ ምንድነው የሚለው? የኃጢአት ውጤት ምንድነው? ሞት ነው አይደል? አዎ። ኃጢአት ውጤት አለው። ውሸት ውጤት አለው፣ ያስቀጣል። ሐሜት ውጤት አለው፣ ያስቀጣችኋል። መመረቅ ውጤት አለው። መጸለይ ውጤት አለው። ሁሉም ነገር ውጤት አለው። ውጤት የሌለው ነገር እዚህ ምድር ላይ የለም። ብትዘሩም ውጤት አለው፣ ብትነግዱም ውጤት አለው፣ ብትዋሹም ውጤት አለው፣ ብትመርቁም ውጤት አለው። ሁሉም ውጤት አለው። ውጤት ምን ብሎ ነገረን? ምን ይላል? አምላካችሁ እግዚአብሔርን ታመልኩታላችሁ። ፈቃደኛ ናችሁ? አምላካችሁ እግዚአብሔርን አምላክ አይደለም የምታመልኩት፣ የእናንተን አምላክ ነው የምታመልኩት። አምላካችሁ ዋጥ ከሰን ዋቄበት አምላካችሁ የምታውቁትን አምላክ፣ ያዳናችሁን አምላክ፣ የሞተላችሁን አምላክ፣ የሚወዳችሁን አምላክ ታመልኩታላችሁ ብሎ አያቆምም። ታመልኩታላችሁ ይልና ውጤት ይናገራል። ውጤት ብዙ ሰዎች እግዚአብሔርን ዝም ብለን ስናመልክ ዝም ብሎ ማምለክ ብቻ ነው ይመስላቸው። ልክ አይደለም። እግዚአብሔር ዝም ብላችሁ እንድታመልኩት ብቻ አይደለም፣ ከእናንተ ብቻ የሚቀበል አምላክ አይደለም፣ የሚያደርግም ነው። ስለዚህ ስታመልኩት ግን ምንድነው የሚሆነው? ስለ አምልኮ ባለፈውም ስላየን እሱን ስለማናብራራ ማለት ነው። የመጀመሪያው ነገር እንደዚህ ይላል፣ እርሱም ይላል እህልና ውሃህን ይባርካል። አላችሁ እህልና ውሃ ቀብዱ። እህልና ውሃህን ማለት የትኛውም የእናንተን ኢኮኖሚ ነገሮች ይወክላል። ያላችሁን የትኛውንም ኢኮኖሚ ነገር ይወክላል። ያላችሁ ኢኮኖሚ እያንዳንዱ ነገር የሚባረከው በመጸለይ ብቻ አይደለም፣ እግዚአብሔርን በማምለክ። መጸለይ የሚሰራው ራሱን የቻለ ስራ አለ፣ ያለ ቦታው አይሰራም። አንዳንድ በምክር የሚስተካከል ነገር በጸሎት አይስተካከልም። በማምለክ የሚስተካከል ነገር በምን አይስተካከልም? በጸሎት አይስተካከልም። በጸሎት የሚስተካከለው ራሱን የቻለ ጉዳይ።
ለምሳሌ ጤና በራሱ ለምሳሌ የብዙዎች ጤና በጸሎት ይስተካከላል አይስተካከልም? የአንዳንዶቻችሁ ጤና በይቅርታ ነው የሚስተካከለው። ቂም ከያዛችሁ ይቅርታ ስትሉ ነጻ ትወጣላችሁ አይደል? መስተካከያ ያለው ማለት እህልና ውሃ ማለት የናንተ የትኛውም የናንተ ኢኮኖሚ በየትኛውም ወይ በሉት በየትኛውም አቅጣጫ በእያንዳንዱ በእናንተ ኢኮኖሚ ላይ የእግዚአብሔር በረከት ማረፍ ይጀምራል። ብትጠቀሙት ጤነኛ ነው የምትሆኑት። እህልና ውሃችሁ ላይ ባጭሩ የእግዚአብሔር መገኘት የእግዚአብሔር በእናንተ ኢኮኖሚ ዙሪያ የእግዚአብሔር ፕሬዘንስ ይኖራል። ባዶአችሁን አትሆኑ። እንጀራ ሰጥቶ እግዚአብሔር ያልተለየው ሰው ትሆናላችሁ። በር ከፍቶለት ያልተለየው ሰው፣ ገንዘብ ሰጥቶት እግዚአብሔር ያልተለየው ሰው፣ ብቻውን ማይሄድ ሰው ትሆናላችሁ። እርሻችሁ ላይ እግዚአብሔር ከእናንተ ጋር አለ። ቤታችሁ ላይ እግዚአብሔር አለ። ንግዳችሁ ላይ እግዚአብሔር አለ። ያንዳንዱ ጉዳያችሁ ላይ እግዚአብሔር አለ። ለምን ካላችሁኝ የእናንተ ኢኮኖሚ ላይ ለምሳሌ የእስራኤላውያን ኢኮኖሚ ላይ እግዚአብሔር እንዳለ ታውቃላችሁ። ግብጽ ላይ እግዚአብሔር መጥቶ የእንዳንደ የግብጽን ኢኮኖሚ ሲመታ የግብጽ ከብቶች ሲመቱ የእስራኤል ከብቶች ግን አንድ ኮቴ ብላችሁ አንድ አልተነገ የነኛም 4 እግር በሬ ነው፣ የእስራኤልም 4 እግር በሬ ነው። ግን ይለያል። ያንን በሬ የገደለ መቅሰፍት የእስራኤልን በሬ አይገልም ነበር። ለምን ሲባል እያንዳንዱ የእስራኤል ኢኮኖሚ ፕሮቴክት የተደረገ ነው በጌታ ስም። የእናንተን ኢኮኖሚ ድግምት አይበላውም ማለት እኮ ሌባ አይበላውም፣ አጭበርባሪም አይበላውም። ቢበላስ ይተፋዋል። አኝኮ ሊያጠፋው አይችልም። ቢወስድስ አጠራቅሞ ይመልሳል። የእናንተ ኢኮኖሚ ሁሉ ይጠበቃል። እህልና ውሃችሁ ይጠበቃል። እና እግዚአብሔር ቃል አይደል የሚለው? ይሄው እግዚአብሔር ቃል እግዚአብሔርን የሚያመልክ ሰው ኢኮኖሚ ይጠበቃል፣ አይባክንም። ለምን ሲባል መጽሐፍ ቅዱስ ሲናገር ኢዮብ ምዕራፍ 1 ላይ ኢዮብ እግዚአብሔርን ያመልካል፣ ግን በዙሪያው ደግሞ አንድ ሰይጣን የሚባል ጠላት ነበር። እና ስለዚህ እግዚአብሔር አንድ ነገር ነው ያደረገለት። በከብቶቹም ዙሪያ፣ በኢዮብ ዙሪያ፣ በልጆቹም ዙሪያ፣ በሁሉም ዙሪያ ነው እግዚአብሔር አጥር ያጠረው። ይሄ ታማኝ ጌታ የኢዮብን ብቻ አጥሮ ከብቱን አልተወም። ከብቱም ዙሪያ ጥበቃል፣ ኢኮኖሚው ዙሪያ ጥበቃል። እና ስለዚህ ሰይጣን መጣና እንደዚህ አለ። አየኸው ሲለው አለ ምን ነው ሲለው አንደኛ ማየት አልቻለም። ለምንድን ነው ማየት ያልቻለው ሲባል ኢዮብ ዙሪያ ኢኮኖሚው ዙሪያ የታጠረው አጥር ከሰይጣን ቁመት ይበልጣል። አይበልጥም ካላችሁ መፍታችሁ። እቺን አሁን ሕፃን አምጥቼ እስቲ ላሳያችሁ። እንግዲህ ላሳያችሁ አንድ ሰው ላምጣ። ኢዮብዬን አስተያየው ረጅምና እዚህ ኋላ እያየሁ አውራዋ አይታይም። እሺ በቃ ተባረክ። ማቀየውን ስናይብስ ማለት ምን ማለት መሰላችሁ? እግዚአብሔር ይባርክ ተባረክ። እና ምን ማለት መሰላችሁ? ሰይጣን ኢዮብዬ ለምሳሌ ሰይጣን የኢዮብን ነገር ሊነካ ቢፈልግ የመጀመሪያው ማየት አለበት ለመንካት እንዳይሳሳት። እግዚአብሔር መጥቶ ነካው ያላለው አየህ ወይ ሲለው አጥረህለታል። በየራሳችሁ አጥራችኋል ማለት ነው። እናንተ ታስጠረጥራላችሁ። እና ታጥሮለት ስለነበረ ሲለው ከቁመቴ በላይ ነው። በሌላ ቋንቋ ኢዮብም ሆነ በሬውም ሆነ ግመዱ አይታይም። ዋይ ሲባል እግዚአብሔር እሱ ሳይሆን ኢዮብ ሳይሆን አንተ ራስህ እንዳጠርክለት እርግጠኛ ነኝ። ዋይ ሲባል ኢዮብ እንደዛ የታጠራጥማ ኢዮብ ቢያጥር የሆነች ሜትር ምናምን ግንብ ነው የሚያጥረው።
አንተ ስታጥር ግን እንዳይታይ አድርገህ አጥረኸዋል። ጉባኤው በሕይወት ካለ በኢየሱስ ስም ይታጠርላችኋል። በሽቦ አይደለም፣ በግንብም አይደለም፣ በሆነ ነገር አይደለም። የእግዚአብሔር አጥር ታውቃለች ምን አይነት አጥር እንደሆነ? መጽሐፍ ቅዱስ ላይ ብታነቡ አንድ አጥር አለ። ምን አይነት አጥር መሰላችሁ? አንደኛው እግዚአብሔር በጽዮን ዙሪያ በኢየሩሳሌም ዙሪያ አጠርኩ ያለው የእሳት አጥር። ስለዚህ ለኢየሩሳሌም አለ እግዚአብሔር፣ ለጽዮን አለ፣ ዙሪያዋን አለ፣ የምን ቅጥር አለ? እሳት። እናንተ እኮ የግንብ ስለምትፈልጉ እኮ ነው። በእንትን ጌታው ይጠርልኝ። ታው እግዚአብሔር አመልካለሁ በእሳት እጠረው። ስትገሙና አሜን 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 ብሉስ ይሄ ስርት እና ስለዚህ አጥረለታል። ማየት አይቻልም ማለት አይቻልም ማለት አይቻልም። ዘለሞክር አይቻልም። ተንጠራራ አይቻልም። ማየት አይቻልም። ሂድ ከብቱ ጋር አይቻልም። ግመሉ ጋር አይቻልም። በጎቹ ላይ አይቻልም። ልጆቹም ታጥረዋል። እኔ ስታት ዋይ ሲባል ኢዮብ እግዚአብሔርን ያመልካል። እግዚአብሔር ለኢዮብ አጥሮለታል። ስለዚህ እናንተ ከምታጥሩ እሱ ቢያጥር አይሻልም? እውነት ከዚህ በፊት ነግራችኋለሁ። አንድ እግዚአብሔር ሰው ሌሊት ገብተው ሌቦች ጎተራውን ሲቆፍሩ አንተ ያኛውን ጎተራ ቆፍር እኔን ብለው ትልልቅ መቆፈሪያ ነገር ይዘው ጎተራ ስተኙ ማለት ነው። ከስር ኩምታል አድርገው ከዛ ገና ሊቆፍሩ ሲሉ እንቅልፍ ወሰደ እና ይሄ እግዚአብሔር ሰው ጧት ሲነሳ ሱልላች ረፌና ሱልላች ረፌ እና ሁለቱም በሬሳ ሆነዋል። ከዛ ጎትተው አወጣቸው። ስለማታምኑ እኮ ነው። ልባችን ትንሽ ጥሩ ስላልሆነ ማመን ስለማንችል ነው። በህይወታችን ለእግዚአብሔር ቃል ማይሰራው እና ልንገራችሁ፣ እግዚአብሔርን የሚያመልክ ሰው አጥራት በምኑ ዙሪያ በእያንዳንዱ በኢኮኖሚው፣ በእህሉ፣ በውሃው፣ በእንትኑ ዙሪያ የእሳት አጥራት ሲያስደግሙ ቢያድሩ ሲደግሙ ቢያድሩ እንቅልፋቸው ቢያድሩ አለቀ። ሃሌሉያ። ሰው እግዚአብሔርን የሚያመልክ ሰው እህልና ውሃ የተባረከ ነው። እግዚአብሔርን የሚያመልክ ሰው እህልና ውሃ። ሰው እኮ ሙስና የሚበላው ለእህልና ለውሃ ብሎ ሙስና የሚወስደው ማለት የሚያጨበረብረው ለእህልና ለውሃ የሚዋሸው ምናምን የሚያደርገው ለእህልና ለውሃ ነው። ሌላ ምን ሊያደርግ አየር ላይ ቤት ሊሰራ ነው አይደለም። ለእህልና ለውሃ ግንስ እግዚአብሔርን ብቻ በማምለክ ያንዳንዱ እናንተ ኢኮኖሚ ፕሮቴክት ይሁን። አንድ አብርሃም ለምሳሌ እናንተ እሺ፣ አሁን ቆይ ለምሳሌ ብዙ በረት በደንብ ሰርታችሁ የሆነ አውሬ መጥቶ ከበረት ውስጥ የብዙዎችን ይዞ አይወጣም አይደለ? ገብቶ በእንትን ላይ ሾልኮ ይዞ ይሄዳል። የእስራኤላውያን አብዛኛ በእስራኤል ባህል አብዛኛ እስራኤላውያን በእስራኤል ዘመን በዛን ጊዜ ከብቶቻቸው ዱር እንደሚያድሩ ታውቃላችሁ። ለቀው በጎቻቸው ያድራሉ። አንዷም አትሰበር። የእግዚአብሔር ጥበቃ በኢኮኖሚያችሁ ላይ በእህልና በውሃችሁ ላይ እግዚአብሔርን የሚያመልክ ሰው በረከት ወጣ። ሁለተኛ አንቡ ገኔ እንደዚህ ይላል። ቀጥሎ የሚለውን በደንብ ላሳያችሁ። ቀጥሎ የሚለው በሽታን ከመካከል አርቅ። በሽታ ከምድር ላይ ይጠፋል አላለ። በሽታ ከሆነ አካባቢ አላለ። ከመካከል ከእናንተ መካከል ከሚያመልክ ሰው መካከል እግዚአብሔርን ከሚያመልክ ሰው መካከል ኢየሱስ ስም ምንና ምን በኢየሱስ አትሉ። እናንተ ስላልደረሰባችሁ የደረሰበት ነው የሚያውቀው። ያው የደረሰበት አንድ ወቅት ላይ ላገለግል የሆነ ቦታ ያገለገልኩ ያለ አንድ ምስጋና ፕሮግራም ላይ ከጉባኤው ይልቅ አንድ ወጣት እየተነሳች አሜን የምትል እና እግዚአብሔር ቃሉን
እየሰማች የተነሳች አሜን ትናንት ያሳለፋችሁን ጌታ መስግኑ ኧረ አሜን የምትለው እሷ ነች። ሌሎቹ ስም ብሎ የሚያዩ ሁሉም እሷ ነው አሜን እየተጠለች የምትበጣበጥ ነው የሚመስለው። ከዛ መጨረሻ ላይ እዛው ቆይቼ ስለነበረ ምሳ እዛው ቆይተን ታው ምንድነው እዛ አሜን ኧረ እንደው በዛ አጋጣሚ ልናገራል የተደረገለት ያ ታለያ እግዚአብሔር ተናግሮኝ ከስንተኛ ፎቅ ላይ ወድቄ የተረፍኩ ሰው ነኝ ያለ። አሁን አንዳንድ ስላልደረሰብን አንዳንድ ይመስላል በሽታ ማለት በሽታን የማይፈራ በዚህ ምድር ላይ እነኛው በሽታን የማይፈራ መንግስቱ ነው በሽታን የማይፈራ የለም። በሽታን የማይፈራ አካል የለም። አይፈራም። በሽታ መጣ ከተባለ እያንዳንዱ የጤና እንትኖች ድርጅቶች እንትን ይሰጣሉ መግለጫ ተጠንቀቁ ተጠንቀቁ ተጠንቀቁ። ለምን ተጠንቀቁ የሚሉ በጥፊ ብለው መመለስ ስለማይችሉ እና ስለዚህ በሽታ የማይገባበት ቤት የለም። ማንንም አይፈራም። እዚህ ምድር ላይ በሽታ የሚፈራው አንድን ሰው ብቻ ነው። እሱም እግዚአብሔርን የሚያመልክ ሰው። እትሜ እህልና ውሃ ይባረካል። ቀጥሎ ጤናችሁ ይባረክ። ጤናችሁ ጤንነት ጤና በቃ እያንዳንዱ የእናንተ ነገር ብዙ ሰዎች ለምሳሌ ይሄ ሁለቱ እንዴት እንደሚገናኝ ላሳያችሁ። ኢኮኖሚያችሁና ጤናችሁ ኮኔክሽን አለ። እዚህ ጋር ጤናችሁ ኤክስ ከሆነ እዚች ጋር ያለችው ኢኮኖሚዋ ወዴት ነው የምትመጣው? ወደ ጤናችሁ እየሸጣችሁ ማለት ነው። ወዱየለኝ ጉርጉርቱ አነለኝ ጉርጉርቱ እንጉርጉርቱ ከአቅም በላይ ከሆነ ላሊቲን ጉርጉርቱ በጣም ከአቅም በላይ ከሆነ አይሁንባችሁ እናንተ ፈርታችኋል። አይሁንባችሁ ስለዚህ አሁን እዚህ ጋር ኢኮኖሚያችሁ ላይ የእግዚአብሔር በረከት ታረፈ። ይሄ ጥበቃ ከተደረገለት እግዚአብሔር ይሄን ብቻ አድርጎ አይተውም። ይቀጥልና እግዚአብሔር ጤናችሁን መባረክ ጀመረ። ምክንያቱም ጤናችሁ እያንዳንዱ ጤናችሁ ኢኮኖሚያችሁን እንዳለ ሊበላው ይችላል። ስለዚህ አንዳንዴ እነኚህ ሁለቱንም በደንብ ያዋቸው የተገናኙ ናቸው። ይሄ ኖሮት ይሄ የሌለው ሰው አደገኛ እና 500 በሬ ኖሯችሁ ግን ጤና ከሌላችሁ ዋጋ የለው። 500 ብር በሬውንም ማየት አለባችሁ። እያንዳንዱ 500 በሬ የሚጠብቀው እናንተን ሳይሆን በሽታው ነው። አሁን ይሄ በሽታ ይዞ ይሄዳል ብለው እሱን ነው የሚጠብቁት። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኢዮብ ኢኮኖሚው ልክ ማለት በዙሪያ ያለው ነገር ሲመታ ሰይጣን መታና እሱ ሲጨርስ እግዚአብሔር አምላክ አየው። ታዲያ ኢዮብ አሁን ባሪያዬ ፍጹም ነው ሲለው አይደለም እግዚአብሔር አይደለም ምን ነው ሲል ቁርበት ስለ ቁርበት ነው። ሰይጣን ነው እግዚአብሔር ነው ያለው። መጽሐፍ ኢዮብ ምዕራፍ 1 በደንብ አንብቡና ቁርበት ስለ ቁርበት ነው ማለት ምን ማለት? ባጭሩ ኢዮብ ያለው ኢኮኖሚ እያንዳንዱ ያልቅም ቢጨርሰው እኔ እንኳን ባልጨርሰው በሽታ ቢይዘው ነው ራሱ ይጨርስ ነበር ያለው ነው። ስለዚህ አሁን ጤናውን ነው መምታት ያለብኝ ነው። ሰይጣን እቺን ስለሚያውቅ አሁን ሰይጣን እቺን ያውቃል፣ እኛ እቺን አናውቅም። ሰይጣን ኢኮኖሚያችሁን በሽታ እንደሚበላው በደንብ ያውቃል። ስለዚህ ኢኮኖሚያችሁ ውጪ ላይ እንዲያብብ ይደረግና የእናንተ ደግሞ ጤና ይወሰዳል። ከዛ ሆሎንኪያ ሻንጣልቴ ያላችሁ ብተኙም ስትወጡ ቻናሉ ሆስፒታል መግዛት ቢኮዝ ጤናችሁ ካልተባረከ እነኛ በጎች ከእናንተ ጋር ሆስፒታል ነው የሚሄዱት። እውነት ነው። ሰይጣን እቺ ስለሚያውቅ እናንተ አንድ ላይ ኢኮኖሚ ላይ ብቻ ስታተኩሩ ጤናችሁ ይነካል። ጤናው ደግሞ በሕክምና ሊመለስ አይችልም። ጤና የሚመለሰው እግዚአብሔርን በማምለክ ብቻ።
እግዚአብሔር የሚያመልከውን ሰው ቀጥሎ ምኑ ይባርካል አልኳችሁ? ጤናው። እስቲ ጤነኞች በቃ ከዚህ ቃል ጀምሩ። እግዚአብሔር ይመስገን። በቃ የእናንተ ጤና አይበላ። ስለዚህ አሁን ሁለተኛውም ደግሞ ይሆናል ጤና በጣም ወሳኝ ነው። እስቲ እግዚአብሔርን ሰው ሲያመሰግን ስለ ጤና ያመሰግናል። ይረዳው ሰው አይደል? እስቲ በዚህ ሳምንት እንደው በጌታ ፍቅር ይው የእግዚአብሔር ቃል ይስጋል። በዚህ ሳምንት ከሁለት ሰው ይበልጣል እግዚአብሔር ስለ ጤና ይተንኩ ያነሳዋል። ለሰው ሰባት ስምንት በቃ 9 ሰው እርሱ አመስግነዋል። ነው አይ ስለ ጤና አመስግናል። በሳምንት በጪ ታሪኩ ሊላቀ ነው። ያቄን አልተረዳኝ። በዚህ ሳምንት ስለ ጤና ትኩረት አድርጋ አመስግና በጪ እውነት እሺ ይሁን። እሺ 9-10 ሰው አገኘው ማለት 9-10 ሰው ስለ ጤናው አመስግኗል በሳምንት። 9-10 ሰው ብቻ ነው ግን ስለ ጤናው ማመስገን ያለበት። ኢኮኖሚያችሁ ኮኔክሽን ያለው ከጤና ነው። በጣም በኢኮኖሚ ለመሄድ ከፈለጋችሁ ጤነኛ መሆን። ጤነኛ ለመሆን ደግሞ እግዚአብሔር ማምለክ ግድ። ምንም አይነት ቫይረስ ይምጣ እግዚአብሔር የሚያመልኩ ሰዎች ምንም አይነት ከባድ ሕክምና የማይመልሰው ይምጣ እግዚአብሔርን የምታመልኩ ከሆነ ያው ጌታ ምስል ምንም በኢየሱስ ስም ጤነኛ ነኝ በሉ። ጌታን ስለማመልከው ይሁንልና ይሁንልን። ሶስተኛና አራተኛ ብቻ ድንገራችሁ ለጨርስ። ሶስተኛ በምንም አይነት ተአምር በህይወታችሁ ውስጥ ጭንገፋ አይሁን። ጭንገፋ አይሁን። ጭንገፋ አይሆንም ማለት ምን ማለት ነው? ጭንገፋ አይሆን እንደዚህ ላልቀጥለው የሚለውን ይሁን በምድርህ መካን ወይም የምትጨነግፍ አትሆን። እንዴት ደስ ይላል! ጭንገፋ የሚባል ታሪክ በእናንተ ህይወት፣ በእናንተ ቤት፣ በእናንተ ኑሮ ጭንገፋ የሚባለው ነገር በጣም ብዙ ነው። ጭንገፋ የሚባል ነገር አይታችሁ ፍሬያማ ሆነ ብላችሁ ልትቀጥፉ ስትሉ ለፍሬ የማይደርስ ጉዳይ ማለት ነው። ልጅም ሊወለድ ነው ተብሎ ያደገ ሊወለድ ነው ተብሎ ሳይወለድ ወይም ደግሞ ከተወለደ ስለዚህ ምንድነው እሱ ለፍሬ የማይደርስ ነገር አንተ ቤት ውስጥ እናንተ ቤት ውስጥ አይገኝም። ይተከላል፣ ያድጋል፣ ያፈራል፣ ትበላላችሁ፣ ትዘራላችሁ፣ ይታጨዳል፣ ታስገባላችሁ፣ ትበላላችሁ። በኢየሱስ ስም ሰው ምንድነው እግዚአብሔር እያለ ጭንገፋ የሚባል ታሪክ አንተ ምድር ላይ የለም። ሌላውን አካል ሊያስጨንቅ ይችላል። አንተ ምድር ላይ ግን ጭንገፋ የለም። ለፍሬ የማይበቃ ነገር የለም። ልጆች ናቸው አድገው ምን ይሆናል? ለወግ ማድረግ ይበቃል፣ አይጨነግፉም ማለት እና የነካው ነገር ነው ሁሉ ጭንገፋ የሚባል ለምን የማይበቃ አልኳችሁ? ለፍሬ የማይበቃ ነገር ማለት ነው። እቅድ ለፍሬ የማይበቃ እቅድ ብቻ ቢሆን እቅድ፣ ሐሳብ ለፍሬ የማይበቃ ሐሳብ ብቻ ቢሆን ሐሳብ፣ ለእንትን የማይበቃ መቼም ተረታችሁ እግዚአብሔር ይባል ጭንገፋ
ስለዚህ በሁለተኛ ነገሥት ምዕራፍ 2 ላይ አንድ ጭንገፋ ያስቸገራት ሀገር ነበረች፣ ኢያሪኮ የምትባል። እዛ ጋር ሄዳችሁ ብታነቡ ታሪኩን ብታነቡ ኤልያስ ከተነጠቀ በኋላ ኤልሳ ሲመለስ አገሪቷን መልቀቅም አልፈለጉም። አገሪቷን የምትጨነግፍ ነች እና ምክንያቱ ደግሞ ውሃው ጋር ለመኖር ደስ ትላለች፣ ግን ጭንገፋ ያለባት ከተማ ነች አሉ። ስለዚህ በቃ ይሄኛው እንዴት እንደሚስተካከል ላሳያችሁ ብሎ አዋንቱ አለ። በማሰሮዋ ጨመረና ከዛሬ በኋላ ጊዜ ፈውሻለሁ ይላል መጽሐፍ ቅዱስ። እንደዚህ ይላል፣ ያዋ እስከ ዛሬ ይላል መጽሐፍ ቅዱስ እና የተፈወሰ ነው ይላል። ከዛች ከተማ ምን ተሰበረ? ጭንገፋ ተሰበረ ማለት። ስለዚህ ጭንገፋ ቀላል ነገር አይደለም። ጭንገፋ ማለት ያን ውሃ ሲጠጡ ምን ይጨነግፋል? ሆድ ውስጥ ያለ ጥጃ ላም ሆነች ይጨነግፋል፣ የሰውም ይጨነግፋል። ስለዚህ ሀገሩ ላይ ምን የለም? ቅቤም የለም፣ ወተትም የለም፣ ምንም ነገር የለም። እግዚአብሔር ያንን ጭንገፋ አቋረጠው። በስንት ቃል? በአንድ። ለካ ጭንገፋውን ማቋረጥ የሚችለው እግዚአብሔር ብቻ ነው። ስለዚህ እግዚአብሔርን የሚያመልክ ሰው ጭንገፋ አራት ችን ብቻ ልናገርና ልጨርስ። የዘመንህን ቁጥር ሲባ የብዙ ሰው ስለት ነው እድሜ የዘመን ቁጥር ሞላዋለሁ። ኡምሪ አቤት አቤት። እድሜማ የሚገዛ ቢሆን የማይገዛ ሰው የለም። እድሜ እቺ ነገር እኔ ራሱ ገጠመኛል። እድሜ አዳር ላገለግል እጄ ነው። ከዛ ለአንድ ማማ እግዚአብሔር ወደ መልእክት ተናግሮኝ ማማ እግዚአብሔር እንደዚህ ብሏል አልኳቸው ስላቸው እኔ ምን ማማ ይው ልንገራችሁ ምን ማማ አሁን መልእክቱ ያረም ትኩረታችሁ እንዴት ማማ ባላለሁ በቃ ይሄ ነገር ቁርቁራችሁ ከዛ በደንብ እየተግባባን ስንሄድ በደንብ አወሩኝ። እኮ ማማ እድሜ እኮ እንትን ገና ነኝ። ሰው አይፈልግም አይደለ? እድሜ ከሄድ አንተ ሄድክ ማለት አይፈልግማ። ይፈልጋል መሰለኝ። ፈልጋላችሁ? እስከዚህ ነው እድሜ የሚኖረው። ፈልጋላችሁ? የምትመጡበትን ቀን እግዚአብሔር ቢነግራችሁ ፈልጋላችሁ? ለሱ ካልፈለጋችሁ ሰይጣንን ግደለኝ ይላል። አሁን አንተ ጋር ንገራችሁ እድሜ በጣም ብዙ ሰው የሚፈልገው ጉዳይ ነው። ማንም ሰው ፈረንጅ፣ አበሻ፣ ወጣት፣ ትልቅ ሰው እድሜ የማይፈልግ የለም። ደስ የሚለው እድሜያችሁ የተገናኘው እግዚአብሔርን ከማምለክ ጋር። እግዚአብሔርን የሚያመልክ ሰው ያው እንደዚህ ብናገረው እንደዚህ ያለ ትኛላችሁ። ይሄን አለ ልቱ ብቻ እግዚአብሔርን ማምለክ ጋር ነው የእናንተ እድሜ ሄዶ ኮኔክቲቭ። እግዚአብሔርን የምታመልኩ ከሆነ መጽሐፍ ቅዱስ እንደዚህ ይላል፣ የእድሜህን ቁጥር እሞላለሁ። ምን ማለት ነው? እድሜ አይጎልባችሁም። እድሜ ጠግባችሁ ነው የምትሄዱት። ጠግባችሁ ወጣ አብርሃም ለይስሐቅ እድሜ አግበው አግበው። እኛ ለምን እድሜ ማጠቀው ታውቃላችሁ? እግዚአብሔር ነገ ነው የምትመጣው ቢለን አሁን ደስ ይለናል ይላችኋል? አይለንም። እንዴ ኧረ ነገር እንዴ አትሰጥሩብኝ ደስ ይላችኋል? ነገ ከሰዓት 7 ሰዓት ትመጣላችሁ ወደ እኔ ቤት ምንድን ነው የምታደርጉት? የት ሀገር ትሄዳላችሁ? የሰደስ ነው አይ የት ሀገር ትሄዳላችሁ? ነገ 7 ሰዓት ነው ወደ እኔ የምትመጣት ያንዳንዳችሁ ቢል እግዚአብሔር መደበቅ የላችሁም? አላዘጋጃችሁ ልትደበቁ አይደል? ምንም አይደበቅማ። ስለዚህ አሁን ምንድነው እሱ እግዚአብሔር አምላክ ሊያደርግ የፈለገው? እድሜ አጭር ነው ብላችሁ እንዳትፈሩ ከፈለጋችሁ እግዚአብሔርን አምልኩ። እግዚአብሔርን የሚያመልክ ሰው ወይኔ ነገ ልሞት ከነገ ወዲያ እንትን ልሆን አይልም። ለምን ካላችሁ የእድሜው ቁጥር መንግስት አይሞላለትም፣ እግዚአብሔር ነው የሚሞላው። መንግስት የእድሜ ቁጥር ቢሞላማ እኮ የሆነን ባለስልጣን ቁጭ አድርጎ ድንገት
ማለት በቃ ቢሞት እንኳን ችግር የለውም እኔ እድሜ ሞላለታለሁ ብሎ ዝም ብሎ ያስቀምጥ ነበር። እያንዳንዱ መንግስት እኮ ምክትል ያስቀምጣል። አስቀምጥ ምክትል እንትና ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር የለም አለ። ለምን የዛኛው እድሜ ከሄደ ምክትሉ እንዲቀመጥ ተብሎ ነው። ዋይ መንግስት መኪና ሊቀያየርላችሁ ይችላል እንጂ ምንም መልኩ እድሜ ሊሞላላችሁ አይችልም። የእድሜን ቁጥር መሙላት የሚችለው እግዚአብሔርን ማምለክ ብቻ። እግዚአብሔርን የሚያመልኩ ሰዎች እድሜያቸው የተሞላ ነው። ከእድሜያቸው ላይ ሰይጣን ሊቀንስ አይችልም። ይሄ እጁን እንዲያጥፉ ከእድሜያቸው ላይ እንደዚህ ሊቀንስ ለምንድን ነው የማይችለው? ኦልሬዲ እናንተ እግዚአብሔር ማምለክ ጀምራችሁ የዘመናችሁ ቁጥር የሚሞላው በእግዚአብሔር ስለሆነ በእግዚአብሔር እየተሞላ በሰይጣን አይቀነስም። ሞት ለምትፈሩ ካላችሁ ነገ ምን ሞት እንደዛ አይነት ነገር የምትሰጉ ካላችሁ እናንተ አንድ ነገር ብቻ አስተካክሉ። እግዚአብሔር ማምለክ ጀምሩ። የትም ከቤት ጀምሩ አምልኩ። እግዚአብሔርን ማምለክ ከጀመራችሁ ለእድሜያችሁ ጥያቄ በፍጹም አይደለም። በፍጹም ነገ ልትሞት ኧረ እኔ እግዚአብሔር እያመለኩ ቢመጣ ራሱ እግዚአብሔር አስተካክሎ ነው የሚወስደው። ይመጣና እግዚአብሔር እጄ ልውሰደው ይላችሁ ያለ ቅር እንኳን አይላችሁ። እግዚአብሔር እያመለካችሁ አይደል? እንደ እግዚአብሔር ያለ ማንም የለም። ቻው 3 በግ አርዳችሁ ምስጋና አዘጋጃችሁ። እግዚአብሔር ውስብስብ አምላክ አይደለም። እኛንን ውስብስብ ሊሆንበት እንጂ አይደለም። ስለዚህ እግዚአብሔር የዘመናችሁን ቁጥር እግዚአብሔር ይሞላዋል። ሚንስ አይጎልም ማለት ሰይጣንም ሊያጎለው አይችልም። ግን አንድ ነገር እርግጠኛው ባላችሁ ነገር እድሜ መጨመር አይቻል። በሚኖራችሁም ነገር እድሜ መጨመር አይቻል። አገር መቀየር ነው የምትችሉት፣ እድሜ መጨመር አይቻል። ቤት መቀየር እንችላለን፣ እድሜ መቀየር አትችሉም። በፍጹም መጨመርም አትችሉም። 50 ዓመት ከተባለ 60 ዓመት ማድረግም አትችሉም። እግዚአብሔርን ካመለካችሁ ግን እግዚአብሔር አይበደርም። እድሜ እሱ ጋር ያለው በርታ ልጅ እያመለከኝ አይደለ? ቀጥላችሁ የምታጉረመርሙ ከሆነ ግን 50 ዓመት መኖር ያለበት ሰው በ25ቱ ለምን እግዚአብሔር ይሄ ማጉረምረም ምን አየር ያበላሻል፣ ትውልድ ያበላሻል። ለዚህ ነው ክፉ መሆን የሌለበት። ክፉ እኔ በመጽሐፍ ቅዱስ አንድ የሆነ ትምህርት ግን ሰምቻለሁ። ክፉዎች ረጅም እድሜ ያላቸው የሚል ነገር እኔ እንደሱ አይደለም። እኔ ጻድቅ ነው እድሜ ያለው ብዬማ ለምን ክፉዎች ሌላን ሰው በክፋት እንዳያበላሹ እግዚአብሔር ትዕቢተኞችን ኪክ ነው የሚያደርገው። በፍጹም ክፉ ከሆነን የእድሜያችን የሆነ ፓርቲ ይወሰዳል። ለምን ሌላ ሰው እንድናበላሽ እግዚአብሔር አይፈልግም። ስለማይፈልግ መጽሐፍ ቅዱስ መዝሙር ምዕራፍ 1 ክፉዎች ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። የሚጠብቁት ንፋስ ብቻ ነው። ንፋስ የመጣ ሰዓት ይሄዳል። ስለዚህ ክፉ ካልሆንን ንፋስ መጣ፣ በረዶ መጣ፣ ጎርፍ መጣ፣ ንቅንቅ። እግዚአብሔርን የሚያመልክ ሰው እድሜ አለ። አሜን በሏ። እድሜያችሁ እንዲባረክ አፈልጉ። እግዚአብሔርን አምልኩ። ማንም እግዚአብሔርን ከማምለክ በፍጹም አያስቁማችሁ። አምልኩ። ማንም እንዲነካካችሁ አትጠብቁ። አምልኩ። እግዚአብሔርን የሚያመልክ ሰው እድሜ አለው። ቆመን ጌታ እናመሰግነዋል። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁ እጃችሁ ከፈር ጌታ ይመስገን። አገለተ ይፈል ዋቀውን ስናይ ብስ አድቃት እግዚአብሔር ይባርካል። አድቃት እግዚአብሔር ዘመናችሁ ይባርክ። ዋቀውን ስናይ ብስ ክብር ለኢየሱስ ይሁን። እድሜ ማን ነው? የክፉ ሰዎች አይደለም። የማን ነው? የጻድቃን። ጤና የማን ነው? የጻድቃን